በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዕለቱ ወንጌል የማቴዎስ ወንጌል ምዕራፍ 18 ከቁጥር 10 እስከ 21። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። የሰው ልጅ የጠፋውን ለማዳን መጥቷልና። ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከእነርሱም አንዱ ቢባዝን 99ን በተራራ ትቶ ሄዶም የባዘነውን አይፈልግምን? ቢያገኘውም እውነት እላችኋለሁ ካልቦዘኑት ከ99 ይልቅ በእርሱ ደስ ይለዋል። እንደዚሁ ከእነዚህ ከታናናሾቹ አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም። ወንድምህም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብ አደረግከው። ባይሰማህ ግን በ2 ወይም በ3 ምስክር አፍ ነገር ሁሉ እንዲጸና ዳግመኛ 1 ወይም 2 ከአንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ 2 በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን? አለው። ስለ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ በዚህ ትምህርት እግዚአብሔር ለእያንዳንዳችን ነፍስ ያለውን ጥንቃቄ፣ እኛ ደግሞ እርስ በራሳችን ሊኖረን የሚገባውን መንፈሳዊ ግንኙነትና የይቅርታ ልብን ያሳየናል፣ ያስተምረናል። ለዚህ ነው ትናንሾቹን አትናቁ፣ ከነዚህ ታናናሾቹ አንዱን እንዳትንቁ ተጠንቀቁ የሚለን። እዚህ ጋር ታናናሾች የተባሉት ትሑታን፣ ድሆችና በሰው ዘንድ ቦታ የሌላቸው ናቸው። ቅዱስ ያዕቆብ እንደተናገረ ልብስ አይታችሁ አንተ ደህና የለበሰውን በዚህ ጋር ተቀመጥ፣ ጥሩ ያለበሰውን ደግሞ በዛ ጋር ተቀመጥ ብላችሁ አትለያዩ። ይሄንን ነው የሚያስተምረን። የመላእክት ጥበቃን ደግሞ ያነሳልናል። ለእያንዳንዳቸው ጠባቂ መልአክ እንዳላቸውና መላእክቶቻቸውም ሁል ጊዜ በእግዚአብሔር ፊት እንደሚቆሙ በመግለጽ የሰውን ልጅ ክብር ያሳያል። በዚህ ምድር ምንም እንኳን የሰው ልጅ የተለያየ ችግር ደርሶበት የተጎሳቆለ፣ የሚለብሰው ያጣ፣ የሚበላው የጎደለው ቢሆንም እንኳን መላእክቱ ግን በሰማያት በእግዚአብሔር ፊት ዘወትር እንደሚቆሙ ያሳየናል። በምሳሌነትም ያነሳው የጠፋችው በግ 100 በጎች ቢኖሩትና አንዷ ብትጠፋ 99ን ትቶ የጠፋችውን ፍለጋ እንደሚሄድ ነው የሚነግረን። እግዚአብሔር ኃጢአተኛውን ተመልሶ በሕይወት እንዲኖር እንጂ እንዲሞት አይፈቅድምና። እዚህም ላይ በአንዲት ነፍስ መመለስ ምክንያት የሰማይ ደስታ ይደረጋል። ከማይጠፉት ካልጠፉት ይልቅ በጠፋችውና በተገኘችው ነፍስ ሰማያዊውን ደስታ መላእክታን እንኳን እንደሚደሰቱ ያስተምረናል። ከቁጥር 15 እስከ 18 የወንድማማችነት ምክርና ሥርዓተ ቤተ ክርስቲያንን ያሳየናል። በግል መምከር፣ ነገሩን ለሌሎች ሳይነግሩ ይፋ ሳያወጡ ወንድምህ ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው የሚለው ለዚህ ነው። ኃጢአትን መሸፈንና በወንድማማችነት ፍቅር መመላለስ የመጀመሪያው እርምጃ እንደሆነ ያሳየናል። ከዛ ግን በምስክር መምከር፣ ባይሰማህ ግን በ1 ወይም በ2 ምስክር ፊት ምከረው። ይህም ጥሩ ነገሩ እንዲጸና፣ ግለሰቡ እንዲጸጸት ሊያደርገው ይችላል ከሚል ነው።
ካልሆነ ግን ለቤተ ክርስቲያን ደግሞ ትነግራለህ። ሁሉንም እምቢ ካለ ለቤተ ክርስቲያን ለጉባኤው ወይም ለአባቶች ይነገራል። ቤተ ክርስቲያንን እምቢ ካለ ግን እንደ አረማዊ ይቆጠራል። ይህም ከህብረት ይለያል ማለት ነው። እንደዚህ የሚደረገው ከቤተ ክርስቲያን ተለይቶ እንዲጠፋ አይደለም፣ ተጸጽቶ እንዲመለስ ነው። የማሰርና የመፍታት ስልጣን በምድር ያሰራችሁት ሁሉ በሰማይ የታሰረ ይሆናል። ይህ ለካህናት የተሰጠ የስልጣነ ክህነት መግለጫ ነውና ይህንን ማድረግ ይችላሉ አባቶቻችን፣ መለየት ይችላሉ። እንደዚህ የሚደረገው ያው እንዲመለስ ተጸጽቶ ነውና እስከዚህ ደረጃ ይደረሳል። የህብረት ጸሎትና የይቅርታ ጥያቄም ያስፈልጋል። ለዚህም ነው ሁለት ሰዎች በምድር ላይ ተስማምተው ቢጸልዩ በሰማይ ያለው አባታችን ያደርግላቸዋል የሚለን። የህብረት ጸሎት ኃይል ስላለው። ስለዚህም 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና ቤተ ክርስቲያን የክርስቶስ ማደሪያ መሆኗን ያረጋግጥልናል። ሰማያዊት ኢየሩሳሌም በምድር ላይ ማለት ናት ቤተ ክርስቲያናችን። ቅዱስ ጴጥሮስም እዚህ ላይ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? እስከ 7 ጊዜን ብሎ ጠይቆት ነበር። ይህ ጥያቄ ለጌታችን እስከ 7 ጊዜ 70 ነው እንጂ ብሎ ፍጹም የቁጥር ገደብ እንደሌለው ሁልጊዜ ይቅር ማለት እንደሚገባ፣ ምክንያቱም የሚምር ሰው ይቅር የሚል ሰው ብፁዕ ነው የሰማዩ አባቱ ይቅር ይለዋልና ይለናል። ስለዚህ ማንኛውንም ሰው በድህነቱ ወይም በኃጢአቱ መናቅ እንደማይገባን እግዚአብሔር ለእርሱ ሲል ነፍሱን አሳልፎ ሰጥቷልና አይደለም ለሚያምን ለታናናሽ ለተባለው ለሚያምን ይቅርና ለኢአማንያን እንኳን እግዚአብሔር አንዱ ስለ ሁሉ ሞተ እኮ ነው የሚለው። እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ እንዲሁ ዓለሙን ወዷልና የተባለው እኮ እኛ ክርስቲያኖችን የምናምን ሰዎችን ብቻ አይደለም፣ የማያምኑትንም ሁሉ እኮ ነው። በአራያውና በአምሳሉ እኮ የፈጠረው ቻይናውንም፣ ኢንዶኔዥያውንም፣ ብራዚላውያንም፣ ናይጄሪያውያንም የሚያምን ሃይማኖት ያለውን ብቻ አይደለም፣ ሁሉንም በዓለም ያለውን 7 ቢሊዮን ህዝቡን ነው በአርአያና በአምሳሉ የፈጠረው። ስለዚህ አንዱ ስለ ሁሉ ሞተ የምንለው ለዚህ ነው። አንዱንም መናቅ አስፈላጊ እንዳልሆነ፣ ሰውን መናቅ እግዚአብሔርን እንደ መናቅ ተደርጎ ነው የሚወሰደው እና የወንድማማችን ስህተት ለሰው ሁሉ ከማውራት ይልቅ ፍቅር በሚያዝዘው መሰረት በግል መክረን መመለስ እንደሚያስፈልገን ኃላፊነት እንዳለብን ያስተምረናል። ይቅርታ የምናደርገው በስሌት ሳይሆን በልግስና ሊሆን ይገባል። እኛ የሰማዩ አባታችን ሁል ጊዜ ይቅር እንደሚለን እኛም እንደዚሁ ማድረግ ይገባናል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ስላለን ይቅርታ ደግሞ ገደብ ስሌት የለውምና ስለ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።